እሺ ሰላም ሰላም ከማን ጋር ነኝ? ከሮቤል ሮቤል Hi Frank. Hi Abrish. Efra. ኤፊ ወሳዲ ኦልራይት ሃይ Hi. ከማን ጋር ነኝ? Mahir. ጄሪ ወሳ እንዴት ነሽ? ሮቤል ኦኬ በጣም አሪፍ ሮቤል እንኳን አደረሰ መጀመሪያ አውራ ደረሰን ጥሩ ሰው ማራኪ እንግሊዝ ታውቃለህ አውቃለሁ በጣም ጥሩ ስለዚህ አሁን 3 ጥያቄዎች ጠይቃለሁ ስለ በዓል የተመለከቱ ማለት ነው ከነዚህ ጥያቄዎች 3ቱን ከመለስክ ይኸው ወይዘሪት አለች እዚህ ጋር ካልመለስክ ደግሞ ያው አንድ ጥያቄ ከመለስክ ከዚህ 200 ብር እሰጥሃለሁ ማለት ነው ተስማማን very good so የመጀመሪያው ጥያቄ ማረድ ምን ይባላል slaughter excellent so the first one slaughter በጣም አሪፍ በእንግሊዝኛ አዎ ማረድ መጀመሪያው ተመልሷል slaughter nice what is that slaughter very good slaughter አንደኛው ተመልሷል እሺ ሁለተኛ አረድ ምን ይባላል slaughter okay it was ሌላ መርደር okay አረድ አሁን ሰፈራችሁ አካባቢ ያለው እስኪ ያሉት ምን ይላል very good butcher በጣም አሪፍ ሶስተኛ በዓሉ እየቀረበ ነው okay when coming no we are coming the holiday is coming the holiday is coming the holiday is just around the corner the holiday is just around the corner very good the holiday is coming very good ሌላ አባባል ምን ይላል ፈረንጆች አብዛኛው near or the holiday is near እሺ እንትን ሲባል ሰምተህ ታውቃለህ around the corner around the corner yes ምን ማለት ነው it's around the near no one exactly okay ሶስተኛው ዶሮ መበለት ምን ይባላል ዶሮ መበለት ይበለታሉ ፈረንጆች መበለት ኖ ምንም አይዲያ የለኝም ሶሪ አልመጣልኝም ኦኬ ስለዚህ ስንት ጥያቄ መልስከው አንድ ነው እንግዲህ ስለዚህ ምን አለ ማለት ነው ያው ዶሮዋ በህልም መምጣቱ አይቀርም ስለዚህ ዶሮ ለማለት አሁን አንድ ጥያቄ ብቻ ዶሮ መበለት ይባላል ሞኬ ዶሮ ከምን መልሰው ስለዚህ ሁለት ጥያቄ መልሳለች ስንታለ ይሄ ጥያቄ መጀመሪያ ለሴቶች ዶሮ መበለት በእንግሊዝኛ ምን ይባላል ይሄ መልስ መጨረሻ ነግራችኋለሁ መጀመሪያ ግን ማረድ ብል ቃል ማረድ ስትሉ በእንግሊዝኛ slaughter ነው የምትሉት slaughter ለምሳሌ በግ አረድን ስትሉ we slaughtered a sheep ላላችሁ ማለት ነው ዶሮ ከሆነችም በሺፕ ፈንታ hen ማስገባት ነው ማለት ነው ሁለተኛው ደግሞ አራጅ ስትሉ በእንግሊዝኛ ምንድን ነው የምትሉት butcher አሁን እነዚህ ሁለት እናገናኛቸውና አራጁ በግ አረደ the butcher slaughtered a sheep ትላላችሁ ማለት ነው very good so የመጀመሪያ ለሴቶች የተሰጠው ጥያቄ ስንመልሰው መበለት eviscerate ይባላል eviscerate አንድ ላይ ስታደርጓቸው eviscerate ስለዚህ እናቴ ዶሮዋን በለተቻት ስትሉ እንዴት ነው የምትሉት my mother eviscerated the hen ትላላችሁ ማለት ነው ይሄኛው በደንብ ተለማመዱት
እንኳን አደረሳችሁ። ማራኪ እንግሊሽ ቲፕስ ኤቭሪ ዶን ኢን ዘ ሃውስ ማራኪ እንግሊሽ ቲፕስ ኦፍ ሂዝ አዲስ